በዓለማችን ከሚገኙ ከተለያዩ የዓለም ሀገራት ብዙ ሃይማኖት የሌላቸው ዜጎች የሚገኙዋትና ሃይማኖት አልባ የሆኑ ሀገራቶችን በዚህ ቪዲዮ ላይ ዘርዘር አድርጌ ሰርቼ አምጥቼዋለሁ። ይሄን ቪዲዮ እስከ መጨረሻ ተከታተላችሁ ብዙ አዳዲስ መረጃዎችን ታገኛላችሁ ብዬ አስባለሁ። በመጀመሪያም ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። እንዲሁ ነባር ሆናችሁ ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ። ጥያቄ ሀሳብ ሲኖራችሁ ደግሞ ኮሜንት ባር ላይ ጠይቁ። የጠየቃችሁን ጥያቄዎችን በአግባቡ ለመመለስ እሞክራለሁ ማለት ነው። ወደዚህ ቪዲዮ ከማለፌ በፊት ያው ብዙ ጊዜ ሃይማኖት አልባ ሃይማኖተኛ ሀገራቶች የትኛው ሀገር ሃይማኖት ከፍተኛ ሃይማኖት ፐርሰንት አላቸው፣ የትኛው ሀገራቶች ውስጥ ደግሞ በዓለማችን ምን ያክል ፐርሰንት ሃይማኖት ተከታይና ሃይማኖት ተከታይ ያልሆኑ ሰዎች ወይም ነን ሪሊጂን የሆኑ ዜጎች ይኖራታል የሚሉ ነገሮችን በዚህ ቪዲዮ ላይ ሰብሰብ አድርጌ ሰርቼዋለሁ ማለት ነው። እንደ ዓለማችን ስንመጣም እንዲሁ ብሎ ደግሞ እንደ አህጉራችን ስንመጣ ሃይማኖት አልበኝነት ወይም ነን ሪሊጂን መሆን ወይም እምነት የሌለን ሰዎች መሆን ማለት ስፔሻሊ ለኢትዮጵያ የሚሆን አይደለም። ሁላችንም በየትኛውም ስታተስ ብንሆን ሃይማኖት አለ። እስልምናም ክርስትናም ሌላም ብንሆን ሃይማኖት አለን እና ይህን ቪዲዮ ለመስራት ዳታ ሲሰበስብ በጣም ድንቅ የሆኑ ነገሮችን እያየሁ ነበር። ለእኛ ይሄ በጣም ከባድ ነው፣ ግን እንዴት አድርጎ መኖር ይችላል? ለእኛ የምኖርበትም ነው የኖርንበትም ነው፣ ነገ የሚቀጥል ጄኔሬሽን የምኖርበት ነው። 2000 ምናምን ዓመታት ገደማ ያስቆጠረ እምነት አለን አገር ነን ማለት ነው እኛ። በዓለማችን ካሉ ሀገራቶች በጣም በውስን በአራት ሀገራቶችን እዚህ አስቀምጬዋለሁ። ከዚህ በላይ የሆኑ ሀገራቶች ብዙ ዜጎቻቸው ሃይማኖት አልባ ናቸው ወይም እምነት የማይከተሉ እምነት ተከታይ የሌላቸው ሀገራቶች ናቸው። እዚህ ጋር በመጀመሪያም ከተቀመጠው ላይ ሲመጣ ቻይና በአንደኛ ደረጃ ተቀምጣለች። የቻይና የህዝቦቿ ቁጥር 1.411 ቢሊዮን ህዝብ ያላት ሀገር ነች። በ23 ላይ በተደረገው በህዝብ ቆጠራ ላይ ይህን ያክል ቢሊዮን ህዝብ ያላት ነች። በዓለም ኦልሞስት ሁለተኛ ደረጃ ገደማ አለች። ከፍተኛ ህዝብ ቁጥር አላት ሀገር ነች። ከዚህ ዜጎቿ ናን ሪሊጂን ወይም ሃይማኖት የሌላቸው ወይም እምነት የማይከተሉ ሰዎች 93% ናቸው። 93% ጠቅላላ ሃይማኖት የላቸውም። ኦልሞስት ሃይማኖት ተከታይ አይደሉም ማለት ነው። በጣም የሚገርም ነው። ቻይና በዓለማችንም በዚህ ፐርሰንት ከፍተኛ ቁጥር ይዛ የተቀመጠችው ቻይና ነች። ቀጥሎ ባለው 7% ሃይማኖት ተከታዮች ናቸው። ቡዲዝም 4% ኦልሞስት ተከታይ ናቸው። ፎልክ ብሊፍ የምንላቸው 0.5% ናቸው። ክርስቲያን 1%፣ እስልምና 1%፣ ሌሎች 0.5% ካሉ ከዜጎቿ ኦልሞስት እንደዚህ ተደማምሮ ወደ 100% የተጠጋ ፐርሰንቱ ግን ሃይማኖት አልባ ናቸው ማለት ነው ቻይናዎች። ያ ማለት ከጥንት ከመሰረቱም ሃይማኖት የላቸውም። ኦልሞስት ነን ሪሊጂን ናቸው በብዛት ማጆሪታቸው የሚያምኑት በስራ እና ሌላ እምነቶችን የሌላ ዓለም ፍልስፍና ብሎ ነው የሚያስቡት። ለምሳሌ እንውሰድና ክርስትናን ብንወስድ የዩኤስኤ የእስራኤል ከተለያዩ የምዕራባውያን ነገር ፍልስፍና ወይም ሳይንስ ብሎ ነው የሚያስቡት። እነሱ የሚያምኑት ስራና ስራ ነው። ኤኒዌይ እዚህ ጋር መታሰብ አለበት። ያው ይጋጫል ብዬ አላስብም። በእኔ ሳይንስ በእኔ እይታ ሲሄድ ሃይማኖትና ስራ የማይገናኙ ነገሮች ናቸው። እኛ ብዙ ጊዜ አምተን ስለምናገናኝ ነው እንጂ ብዙም የተካበደ የሚገናኝ ነገሮች አሉ አይደሉም። ጠቀሜታ ከጉዳቱ በላይ ጥቅሙ ይመዝናል ብዬ አስባለሁ። እንደኛ ሀገር ሲያሰብ ባህል እምነት በጣም ትልቅ ተጽዕኖ አለ ብዬ አስባለሁ። እና የሚገርም ነው ቻይና ይህን ያክል ፐርሰንቷ ሃይማኖት ተከታይ የሌላት ወይም ምንም አይነት ሃይማኖት የማይከተል ዜጎቿ ያላት እስልምናም ክርስትናም ሌላም እምነት የማይከተሉ ዜጎች ያሏት የዓለማችን ከፍተኛ ቁጥር የያዘች ሀገር ሆናለች ማለት ነው። ሁለተኛ ላይ የሚያስቀምጠው ኖርዝ ኮሪያ ነው። ከዚህም በላይ ከፍ ያለ ሀገራቶች አሉ። ኖርዝ ኮሪያ ኦልሞስት ዜጎቿ 26.42 ሚሊዮን ህዝብ ናቸው። በ23 እሷም ህዝብ እና ቤት ቆጠራ በተደረገበት ይህን ያክል ዜጎቿ ይገኛሉ ማለት ነው። ከዚህ ዜጎቿ 64.3 ኦልሞስት ሃይማኖት አልባውም ነን ሪሊጂን ዜጎቿ ይገኛሉ ማለት ነው። ኖርዝ ኮሪያ እኛ ሀገራቶች በጣም በቴክኖሎጂም በተለያዩ ነገሮች በጣም ዋይድሊ ሄዱ ናቸው፣ የረቀቁ ሀገራቶች ናቸው። ሆኖም ግን በብዛት በስራ ፎከስ ከማድረጋቸውም ከተለያዩ ሳይንሳዊ ጥናት ላይ ከመሆናቸው ሁለተኛ ደግሞ ለሌላ ዓለም ካላቸው ጥላቻ አንፃር ሃይማኖትን ሊከተሉ ፍላጎት አይኖራቸውም። ቅድም እንዳልኩ የዛ ዓለም ወይም የዛ ሀገር ፍልስፍና ወይም ሳይንስ ነው የሆነ ፖለቲካ ይዞ የመጡበት ቴክኒክ ነው ብሎ ነው የሚያስቡት። ለምሳሌ እኛን ዲክላይን ለማድረግ ፖለቲካ ለመሳብ የሚጠቀሙት የፍልስፍና ወይም የሳይንስ ወይም የፊሎሶፊ አይነት ነው ብሎ ስለሚያስቡ ሃይማኖትን አክሰፕት አያደርጉም ወይም አይቀበሉም ማለት ነው። ኖርዝ ኮሪያ 64.3% ከዜጎቿ ኦልሞስት ከመቶ 64 ምናምን ሰው ሃይማኖት ተከታይ አይደለም ወይም የትኛውም እምነት ተከታይ አይደለም። እና ሻማኒዝም የሚባል ሃይማኖት አላቸው 16%፣ ቡዲዝም 4.5%፣ ክርስቲያን 1.7% ገደማ የኖርዝ ኮሪያ ዜጎቿ ይህን ያክሉ ሃይማኖት ተከታይ ናቸው። ቀሪዎቹ ኦልሞስት ሃይማኖት ማይከተሉ ወይንም ሃይማኖት የሌላቸው ሰዎች ናቸው ለማለት የሚያስፈራ ነውና እና ይሄን ያሳያል ማለት ኖርዝ ኮሪያና ቻይና አይተነዋል። ቀጥሎ ያለው ቪየትናም ነው። ቪየትናም ኦልሞስት 73.7% ሃይማኖት አልባ ናቸው።
ሃይማኖት የላቸውም። እነዚህ ቪየትናም ዜጎቿ ወደ 100.4 ሚሊዮን ህዝብ ገደማ ያላት ሀገር ነች ቪየትናም እና 73.7 ከዚህ ህዝብ ወይም ከ173 ሰዎች ኦልሞስት ሃይማኖት የላቸውም ወይም እምነት የሌላቸው ሰዎች ናቸው ማለት ነው። ቡዲዝም ወደ 14.9% ቡዲዝም እምነት ተከታዮች ናቸው። ካቶሊክ 7.4%፣ ፕሮቴስታንት 1.1%፣ ሌሎች ደግሞ 0.2% ካለዋ ዜጎቿ ይህን ያክሉ ሃይማኖት ይከተላሉ ማለት ነው። ቀጥሎ ያለው ቡዲዝም ነው። ምንድን ነው ቡዲዝም? 11.9% ነው ብያለው የእነሱን። ከዚህ ባሻገር ሌላ ሀገር ቼክ ሪፐብሊካን ነው። ቼክ ሪፐብሊክ ኦልሞስት ካሉ ዜጎቹ 47.8% ሃይማኖት ተከታዮች አይደሉም። ወደ ካቶሊክ 9.3%፣ ሌሎች 2.4% እና ካሏት ከ10.86 ወይም 86 ሚሊዮን ከህዝቧ እቺም ቼክ ሪፐብሊካን ያው ማዕከላዊ ኢሮፒያ ነች። ሆኖም ይሄም ሀገር ይህን ያክል ወይም 47.8% ሃይማኖት ተከታይ የሌላት ሀገር ናት ማለት ነው። ቅድም መጀመሪያ ላይ ቪዲዮ እንዳልኩም ለእኛ ለኢትዮጵያውያን ከባድ ነው ይሄ ማለት ያለ ሃይማኖት ሰዎች እንዴት ይኖራሉ? እንዴትስ ሰላም ተፈጥሮ ሊኖሩ ቻሉ? የምን ነገሮች ያው ለእናንተ ትችያለሁ ጥያቄም ነው። በጣም የሚገርም ነው እና ይህን ቪዲዮ ስሰራ ብዙ ዳታዎችን አይቻሉ። እናንተም ዲቴል ገብታችሁ ማየት ትችላላችሁ የእነዚህን ሀገራት መረጃዎች። እንዲሁ ደግሞ አለማችን ላይ ከፍተኛ ሃይማኖት ተከታይ ያላቸው ሀገራቶችም እንዲሁ አሉ ከኛም ሀገር ስንነሳ እና በጣም ድንቅ ነው። ይሄን ቪዲዮ ከመሰረቱ ትወዳላችሁ ብዬ አስባለሁ። ስለተከታተላችሁኝ አመሰግናለሁ። ጥያቄና ሀሳብ ካላችሁ ኮሜንት ባር አስቀምጡ። የቻልኩትን አክል ጥያቄና መልስ እሞክራለሁ። ቸር ቆዩልኝ።